ልክ ወደ ሐኪም ቤት ስንሄድ ነገሮች ግልጽና ቁርጥ ያሉ እንዲሆኑ እንጠብቃለን። አዎ ያው የሕክምና ምርመራ ልክ እንደ ምህንድስና እርግጠኝነት አለው ብለን ነው የምናስበው። ልክ ነህ። ለምሳሌ እጅ ቢሰበር የራጅ ምርመራው ያንን የተሰበረውን ነጭ አጥንት በግልጽ ያሳየናል አይደል? ሐኪሙም ጣቱን ጠቁም አድርጎ እነሆ ችግሩ እዚህ ጋር ነው፣ አጥንቱ ከዚህ ጋር ተገንጥሏል ይላል። የምናየው ነገር ምንም አሻሚነት የለውም። ትክክል ነው። የዚህ አይነት ጥቁርና ነጭ የሆነ ግልጽነት ውስጣዊ እረፍት ይሰጠናል። ምክንያቱም ምን መሰለሽ፣ እኛ የሰው ልጆች የሚታዩ የሚዳሰሱ እና በቀላሉ በፈርጅ ሊቀመጡ የሚችሉ ነገሮችን በጣም እንወዳለን። አዎ በጣም። ነገር ግን ከዚህ ከተለመደው እና ግልጽ ከሆነው የዕለት ተዕለት ዓለም ወጥተን ወደ መሰረታዊ የህልውና ጥያቄዎች ስንገባ ነገሮች ፈጽሞ ይቀየራሉ። ስለ ዓላማችን መፈጠር፣ ስለ ስነ ምግባር መሰረት እና ስለ እምነታችን ጥልቅ ፍልስፍናዊ እውነታዎች ማሰብ ስንጀምር ያ የራጅ ማሽን በድንገት መስራቱን ያቆማል። ልክ ነህ። የምንመለከተው ምርመራ ሜዳ ትንሽ ደብዘዝ ወዳለ እና እጅግ በጣም ውስብስብ ወደሆነ አቅጣጫ ይወስደናል። እንግዲህ ዛሬ ይዘላችሁ የቀረብነው ጥልቅ ዳሰሳም ትኩረት የሚያደርገው እዚሁ ላይ ነው። አዎ ትልልቆቹን ጥያቄዎች ነው የምንዳሰሰው። ማለት ዓለማችን ዝም ብላ በእድል የተገኘች ናት ወይስ አስገራሚ በሆነ ንድፍ የተፈጠረች? የሥነ ምግባር እሴቶቻችንስ መሰረት ምንድን ነው? ሚሉትን ታላላቅ ጥያቄዎችን እንመረምራለን። እሺ፣ በተለይ ዛሬ የምንዳሰሰው የዊሊያም ሌን ክሬገን ሪዝነብል ፌዝ የተሰኘውን የሥነ መለኮትና የፍልስፍና ሥራ ነው። ያው ዓላማችን የወንጌላውያን ክርስትና እምነት ተከታዮች እምነታቸው ዝም ብሎ በጭፍን የሚደረግ ጉዞ ሳይሆን እጅግ ጠንካራ በሆነ አምራዊ፣ ሳይንሳዊና ስነ ምግባራዊ መሰረት ላይ የቆመ መሆኑን እንዲገነዘቡ ነው። እና ደግሞ ይህንንም በምክንያት ማስረዳት እንዲችሉ ማገዝ ጭምር ነው ዓላማችን። በትክክል። ስለዚህ መነሻችንን ከዓለማችን አፈጣጠር ብናደርግ ጥሩ ይመስለኛል። አዎ በጣም ጥሩ መነሻ። እንግዲህ ብዙ ጊዜ ሳይንስ ሊቃውንትና ፈላስፎች የሚያነሱት የአንትሮፒክ ፕሪንሲፕል የሚባል ጽንሰ ሐሳብ አለ። ይህ ሐሳብ የሚያጠናጥነው የዓለማችንን ረቂቅ ንድፍ ወይም በእንግሊዝኛው ፋይን ቲዩኒንግ በማብራራት ላይ ነው። አይሽ ረቂቅ ንድፍ ስንል ዝም ብሎ ስለ ውበት እያወራን አይደለም። አዎ የፊዚክስ ሕጎችን ነው የሚያነሳው። ልክ ነሽ። የፊዚክስ ሕጎች ሕይወትን ለመደገፍ ምን ያህል እጅግ በጣም ጠባብ በሆነ መስፈርት እንደተቃኙ ማውራታችን ነው። እዚህ ጋር ነገሩን በደንብ ግልጽ ለማድረግ ትንሽ ማብራሪያ ብንሰጥ ይሻላል። ማለት ረቂቅ ንድፍ ስንል ምን ማለታችን ነው? እሺ እስቲ አንቺው ግልጪው። ለምሳሌ የስበት ሕግን ወይንም ግራቪቲን ብንወስድ ወይንም የዓለምን የመለጥለጥ ፍጥነት ብንመለከት እነዚህ ኃይሎች አሁን ካሉበት መጠን በፀጉር ስንጥቅ ያህል እንኳን ቢጨምሩ፣ አዎ ትንሽ ቢቀያየሩ ማለቴ ነው። ልክ ነህ። ቢጨምሩ ወይም ቢቀንሱ ኖሮ ኮከቦች ፈጽሞ ሊፈጠሩ አይችሉም ነበር። ወይ ዓለም መልሳ ትኮማተር ነበር፣ አሊያም ደግሞ ጋላክሲዎች ሊፈጠሩ በማይችሉበት ፍጥነት ትበታተን ነበር። ያዕቆብ በጣም አስገራሚ የሂሳብ ትክክለኛነት ነው። በጣም እንጂ። ይህን ነው እንግዲህ ጆን ባሮ በተባለው ሳይንቲስት አስገራሚ ምሳሌ የምናየው። ምን መሰለ? በጣም ግዙፍ የሆነ ነጭ ወረቀት በዓይነ ሕሊናችን እናስብ እና በዚህ ወረቀት ላይ በሚሊዮን የሚቆጠሩ ሰማያዊ ነጥቦች አሉ። እሺ፣ እነዚህ ሰማያዊ ነጥቦች የፊዚክስ ሕጎቻቸው ሕይወትን ሊደግፉ ማይችሉ ማለትም የተበላሹ ዓለማትን ይወክላሉ። በመሃላቸው ግን አንዲት ብቸኛ ቀይ ነጥብ አለች። እሷ ደግሞ የኛን ዓለም ሕይወት ሊኖርባት የሚችልባትን ብቸኛዋን ዓለም ትወክላለች። የበጣም ጥሩ ማሳያ ነው። ማለት በቢሊዮን የሚቆጠሩ ጥቁር ኳሶች ባሉበት እጅግ ግዙፍ የሎተሪ ዕጣ ውስጥ አንዲት ነጭ ኳስ ብቻ ብትኖር እና ያቺ ነጭ ኳስ በዕጣ ብትወጣ፣ ዋው! እድሉ ዜሮ ነው እኮ። አዎ የዚህ ነገር በእድል የመሆን እድል ዜሮ ነው ማለት ይቻላል። ዓለማችን ለሕይወት ምቹ ሆና መገኘቷም ልክ እንደዚች ነጭ ኳስ ናት። ልክ ነህ። ይህንን ሁሉ አስገራሚ ውስብስብነትና የሂሳብ ትክክለኛነት በቃ በእድል የሆነ ነው ብሎ ማሰብ ከሳይንስ ይልቅ ወደ ጭፍን እምነት የሚያደላ ይመስላል። ቆይ ግን እዚህ ጋር አንዳንዶች የሚያነሱት ጠንካራ የሚመስል መከራከሪያ አለ። ምን ይላሉ መሰለህ? ምንም እንኳን የዓለም አፈጣጠር እድል እጅግ ጠባብ ቢሆንም የኛ እዚህ ስላለን እና ማየት ስለቻልን ብቻ ነው ይሄ ሁሉ የገረመን ይላሉ። የተለመደ ሙግት ነው።
ማለት ዓለም ለሕይወት ተስማሚ ባትሆን ኖሮ እኛም አንፈጥረም ነበር። ስለዚህ ማን ያስተውለው ነበር? በዚህ የተነሳ በዕድል መገኘቷ ሊያስገርመን አይገባም የሚል የሎጂክ ሙግት ያቀርባሉ። ግን ይህ ሙግት ስህተት መሆኑን ለማሳየት የጆን ሌስሊን የተኳሽ ቡድን ምሳሌ ብናነሳስ? የፋየሪንግ ስኳድ ምሳሌውን ማለቴ። እስቲ አንቺ ራስሽ አብራሪው ያንን ምሳሌ። በጣም አሪፍ ምሳሌ እኮ ነው። እሺ አስበው። አንድ ሰው ሞት ተፈርዶበት ግድግዳ ላይ ቆሟል። 100 እጅግ የተካኑ እና የሰለጠኑ ተኳሾች ሽጉጣቸውን አነጣጥረውበታል። እሺ ትዕዛዝ ተሰጠ። 100ውም በአንዴ ተኮሱ። ጭስ ሲጠራ ግን ግለሰቡ ምንም አልሆነም። 100ውም ተኳሾች ስተዋል። ይገርማል። በዚህ ጊዜ ይህ ሰው እኔ በሕይወት ስላለሁ መሳታቸው ሊገርመኝ አይገባም፣ ምክንያቱም ቢመቱኝ ኖሬ አልገረምም ነበር ብሎ ማሰቡ ምን ያህል ትልቅ የሎጂክ ስህተት ነው። በጣም ትልቅ ስህተት ነው። ማለት 100 የተካኑ ተኳሾች ሁሉም በአንዴ ሊስቱ አይችሉም እኮ በጭራሽ። ስለዚህ ተርፎ ራሱን ሲያይ እኔ መኖሬ ሊያስገርመኝ አይገባም ከማለት ይልቅ የሆነ የተቀናባረበ ንድፍ ወይም መሳታቸውን የፈለገ ከበላይ የተሰጠ ትዕዛዝ አለ ብሎ ማሰቡ አይደለም እንደ ትክክለኛው መንገድ። አየሽ፣ የአንትሮፒክ ፕሪንሲፕልን ሙሉ በሙሉ ያፈረሰው ይሄ ነው። ተኳሾቹ ስላሉት ብቻ በዕድል ተረፍኩ ብሎ ማሰቡ ከእውነታው መሸሽ ነው። ልክ ነህ። በተመሳሳይ እኛ ዓለምን ማየት ስለቻልን ብቻ የዓለም መፈጠር በዕድል የተገኘ ነው ብሎ መደምደም ፈጽሞ አይቻልም። እኛ መኖራችን ዓለም ለሕይወት ምቹ መሆኗን እንድናስተውል ይረዳናል እንጂ ዓለማችን ለምን ይህን ያህል የተወሳሰበና እጅግ በጣም ረቂቅ ንድፍ እንዳላት አያብራራም እኮ። አዎ፣ እሱማ ግልጽ ነው። አስገራሚው የንድፍ ትክክለኛነት ከጀርባው ታላቅ ነዳፊ እንዳለ በግልጽ የሚያሳይ መረጃ ነው። ታዲያ የዕድል መከራከሪያ በዚህ መልኩ ውድቅ ሲሆን የነዳፊን መኖር የማይቀበሉ ሰዎች ዝም አይሉም። ወደ ሌላ አማራጭ መሄዳቸው አይቀርም። እርግጥ ነው። ያ አማራጭ ደግሞ የብዙ ዓለማት መላመት ወይንም መልቲ ወርልድስ ሃይፖቴሲስ የሚባለው ነው። ይህ መላመት ምንድን ነው? የኛ ዓለም ይሄን ያህል ረቂቅ ንድፍ ኖራት በዕድል ልትገኝ አትችልም ከተባለ ማለቂያ የሌላቸው ትሪሊየን የሚቆጠሩ ሌሎች ዓለማት አሉ ብለን አናስብ የሚል መላመት ነው። አዎ፣ ማለትም ማለቂያ የሌለው የሎተሪ ቲኬት ከገዛ አንዱ መድረሱ አይቀርም እንደሚባለው ማለት ነው። ልክ ነሽ። ይህ የቫለንኪንን የብዙ ዓለማት መላመት በመባል ይታወቃል። የንድፍን መከራከሪያ ለማምለጥ ሲባል የተፈጠረ የሂሳብ ማምለጫ ነው። አዎ። ነገር ግን ይህ መላመት በንድፍ ሐሳብ ደረጃ ትልቅና ከባድ ችግር አለበት። በሳይንሱ ዓለም ይህ ችግር የቦልትዝማን አእምሮች ወይንም ቦልትዝማን ብሬንስ በመባል ይታወቃል። ቆይ ይሄ የቦልትዝማን አእምሮ የሚባለው ጽንሰ ሐሳብ ትንሽ ቴክኒካል ስለሆነ ነገሩን እንደዚህ ብናየውስ? እሺ፣ እንዴት? የብዙ ዓለማት መላህመት እውነት ቢሆን ኖሮ እና ዓለማት በዕልድ ከባዶ የሚፈጠሩ ቢሆን ኖሮ ይችን እጅግ የተወሰሰበች በቢሊየን የሚቆጠሩ ጋላክሲዎችና ኮከቦች ያሉባትን ትልቅ ዓለም በአጋጣሚ ከመፍጠር ይልቅ ጠፈር ውስጥ አንድ አእምሮ ብቻውን በአጋጣሚ የመፈጠሩ የሂሳብ ዕድል በብዙ ትሪሊየን እጥፍ የሰፋ ነው። አዎ፣ በጣም የሰፋ ነው። ያ ብቻውን የተፈጠረ አእምሮ ደግሞ ይህ የሚገኝበት ዓለም አሁን የማወራው ሰው የማየው ነገር ሁሉ እውነት ነው ብሎ ህልም ሊያለም ይችላል አይደል? በሚገባ ሂሳባዊ ዕድሉን ስናሰላው ሙሉ የተወሰሰበ ዩኒቨርስ በዕልድ ከሚገኝ አንድ ፊዚካዊ አእምሮ ብቻውን ተፈጥሮ የውሸት ትስታዎችን ይዞ መገኘቱ እጅግ በጣም ቀላል ነው። ይሄ እኮ በጣም አስቂኝ ሐሳብ ነው። አዎ፣ ግን የእነሱ ሎጂክ የሚያመራር ወደዛ ነው። ስለዚህ የብዙ ዓለማት መላህመት እውነት ከሆነ እኛ በእውን ከምንኖር ይልቅ በጠፈር ውስጥ በዕልድ የተፈጠረ አንድ ጭንቅላት ብቻችንን ህልም እያለምን የመሆን ዕድላችን እጅግ ከፍተኛ ነው ማለት ነው። እንዴ! ፈጽሞ የማይመስል ነገር እኮ ነው። ልክ ነሽ። ሁላችንም ያወራን ያለነው በእውን መሆኑን ዓለማችንም እውን መሆኑን እናምናለን። ህልም አይደለም። አዎ፣ ህልም አይደለም። ስለዚህ ይህ እውነታችን ሁሉ ነገር ማለቂያ በሌላቸው ዓለማት ውስጥ በዕልድ የተገኘ ነው የሚለውን መላህመት ውድቅ ያድርገዋል፣ ወደ ከንቱነቱም ይመራዋል። ክሬግ መጽሐፋቸው ላይ ይህንን በሚገባ ይመልሱታል። ዶኪንስ ምን ይላል መሰለ? እሺ ዓለም ንድፍ ስላላት ነዳፊ ካስፈለጋት ያ ነዳፊውም ሌላ ነዳፊ ሊኖረው ይገባል። ታዲያ ነዳፊውን ማን ነደፈው የሚል የተለመደ ጥያቄ ያነሳል። አዎ፣ ይህ ጥያቄ ሁሌም የሚነሳ ነው። ግን እኮ ይህን ጥያቄ ስናስበው
ትልቅ ክፍተት አለው። ማለቴ ጠፈርተኞች በጨረቃ ላይ እጅግ ውስብስብ የሆነ ማሽን ቢያገኙ ማሽኑን ማን እንደሰራው፣ እንዴት እዚያ እንደደረሰ ወይም የሰራው አካል ከየት እንደመጣ ባያውቁም እንኳን ማሽኑ ንድፍ እንዳለው ማመናቸው አይቀርም አይደል እንዴ? አዎ፣ ማንም ጤነኛ ሰው ያንን ያምናል። ማሽኑን ማን ሰራው ብሎ ስለማያውቁ ብቻ ይሄ ማሽን ዝም ብሎ በእድል በጨረቃ ላይ ተፈጠረ ነው አይሉም። ታዲያ የዓለምን ንድፍ አይተን ነዳፊው ከየት መጣ ብለን መመለስ ስላልቻልን ብቻ ዓለም ንድፍ የላትም ማለት እንዴት እንችላለን? ዋናው ነጥብ እሱ ነው። ምን መሰልሽ፣ አንድን ነገር ለማብራራት የማብራሪያውን ማብራሪያ ማወቅ አይጠበቅብንም። ትክክል። በተጨማሪም ዶኪንስ የሚሳሳተው እግዚአብሔርን ልክ እንደ ዓለም የተወሳሰበ ፊዚካሊ ክፍሎች ያሉት እና በቦታና በጊዜ የተወሰነ ቁሳዊ አካል አድርጎ በማሰብ ነው። የክርስቲያኖች ስነ መለኮት ግን ፈጣሪን እንደዚህ አይገልጸውም። እግዚአብሔር ስጋዊ አካል የሌለው እጅግ በጣም ቀላል የሆነ ያልተፈጠረ አእምሮ ነው። አዎ፣ አእምሮ ነው። ማሽን ወይም ባዮሎጂካል አካል አይደለም። ስለዚህ ጅማሬ የሌለው መንፈሳዊ እና ዘለዓለማዊ አካል በመሆኑ ምክንያት ማን ፈጠረው ወይም ማን ነደፈው የሚለው ጥያቄ የካቴጎሪ ስህተት ነው። ጥያቄው ራሱ ለፈጣሪ ምንነት አይመጥንም። አየህ፣ እንግዲህ እስካሁን ስለ ፊዚካዊው ዓለም ንድፍ ስናወራ ነበር። አሁን ግን አንድ ደረጃ ወደፊት እንሂድ። አካላዊውን ዩኒቨርሳችን በፈጣሪ ከተነደፈ የኛ የሰው ልጆች የባህሪ የፊዚክስ ህጎች አብረው ተነድፏል? ጥሩ ጥያቄ ነው። ማለትም ስለ ስነ ምግባር አፈጣጠር ምን ማለት እንችላለን? ይህ ወደ ታላቁ የስነ ምግባር መከራከሪያ ያመጣናል። እዚህ ላይ ከመነሻው ማጥራት ያለብን ትልቅ ጽንሰ ሐሳብ አለ። በስነ ምግባር እሴቶችና በስነ ምግባር ግዴታዎች መካከል ያለውን ልዩነት መረዳት አለብን። እሺ፣ ልዩነታቸው ምንድን ነው? የስነ ምግባር እሴቶች ወይም ሞራል ቫልዩስ ስንል አንድ ነገር ጥሩ ወይም መጥፎ መሆኑን መለየታችን ሲሆን፣ የስነ ምግባር ግዴታዎች ወይም ሞራል ዱቲስ ስንል ደግሞ አንድን ነገር ማድረጋችን ልክ ወይም ስህተት መሆኑን፣ ማድረግ እንዳለብን ወይም እንደሌለብን የሚገልጽ ነው። ገባኝ። ሪቻርድ ቴይለር የተባለው ፈላስፋ አንድ ምርጥ ምሳሌ ያነሳል። አምላክ ከሌለ የሰው ልጅ ከተራ እንስሳ በምንም አይለይም ይላል። ለምሳሌ አንዱ ችልፊት ሌላውን ችልፊት ቢግደል ያንን ድርጊት አናደንቀውም። ነገር ግን ችልፊቱን ነፍሰ ገዳይ ብለን ፍርድ ቤት አናቆመውም። ማለት ችልፊቱ ሌላውን ቢገደል ፖሊስ አይጠራም? ትክክል። ምክንያቱም በእንስሳት ዓለም ውስጥ ስነ ምግባራዊ ግዴታ የሚባል ነገር የለም። አምላክ ከሌለ ደግሞ የሰው ልጅም ስነ ምግባር ከዚህ የተለየ አይሆንም። ቆይ እዚህ ጋር የዝግመተ ለውጥ ወይም ኢቮሉሽን አራማጆች የሚያነሱትን ሐሳብ እንመልከት። እነሱ ምን ይላሉ መሰለህ? ስነ ምግባር ማለት የሰው ልጅ በህብረት ለመኖር እና ላለመጥፋት ሲል ያዳበረው ተራ የባዮሎጂ መላመድ ነው ይላሉ። አዎ፣ ያ የእነሱ ዋና መከራከሪያ ነው። ይህ ከሆነ ግን የሚያስፈራ ጥያቄ ይመጣል። የዝግመተ ለውጥ ታሪካችን በተለያየ መንገድ ተጉዞ ቢሆን ኖሮስ? እንዴት ማለት? ማለቴ እንደ አንዳንድ እንስሳት መንጋ ጠንካራው ደካማውን ማጥፋት የህልውና ጉዳይ ተደርጎ ቢወሰድ ኖሮ እኛም ዛሬ የሰውን ልጅ መግደል ወይም አስገድዶ መድፈር ልክና ትክክል ነው እንል ነበር ማለት ነው። በጣም ትክክል። ዳርዊናዊው ፈላስፋ ማይክል ሩዝ ራሱ ይህንን በግልጽ አምኗል። አምላክ ከሌለ ስነ ምግባር ተጨባጭ የሆነ እውነታ የለውም። ያኔ ስነ ምግባር አንጻራዊ፣ ማህበረሰቡ እንደመሰለውም የቀያይሩ ልማድ ብቻ ይሆናል ማለት ነው። ይሄ እኮ በጣም አስፈሪ ነው። አዎ። እዚህ ጋር ግን የጄኔቲክስ ስህተት ወይም የምንጭ ስህተት የሚባለውን የሎጂክ መዛባት ማወቅ አለብን። የሰው ልጅ ስነ ምግባርን የተረዳበት ወይም ያወቀበት መንገድ በዝግመተ ለውጥ ወይም በማህበራዊ ደገት ሂደት ውስጥ ቢያልፍ እንኳን ያ ማለት ስነ ምግባር በራሱ እውነተኛ አይደለም፣ ተጨባጭ መሰረት የለውም ማለት አይደለም። እሺ፣ ግልጽ አድርገው። አንድን እውነት እንዴት እንዳወቁ ነው እና ያ እውነት በራሱ እውነተኛ መሆኑ የተለያዩ ነገሮች ናቸው። ተጨባጭ የሆነ በማህበረሰብ የማይቀየር የስነ ምግባር ህግ መኖሩ ህግ አውጪው እግዚአብሔር መኖሩን ነው የሚያሳየው። ይህ እሳቤ ወደ ዕለት ተዕለት ህይወታችን ስናመጣው በጣም አሳሳቢ ነው። ለምሳሌ እግዚአብሔር በማያምን ጓደኛችን ለምን ነው ውሸት ወይም ስርቆት መጥፎ የሆነው ብንባል አብዛኛውን ጊዜ የምንሰጠው ፈጣን መልስ እግዚአብሔር መጥፎ ነው ስላለ የሚል ነው። አዎ፣ ብዙ ጊዜ የሚሰጠው መልስ እሱ ነው። እዚህ ላይ ግን ክሬግ ፕላቶ ያነሳውን ታዋቂና ፈታኝ አጣብቂኝ ያመጣብናል።
የዩቲፍሮ አጣብቂኝ ይባላል። ጥያቄው እንዲሁ ነው። አንድ ነገር ጥሩ የሆነው እግዚአብሔር ስላዘዘው ነው ወይስ ጥሩ ስለሆነ እግዚአብሔር አዘዘው? ይሄ ዘመናት የፍልስፍና ወጥመድ ነው እኮ። ልክ ነህ። ይህ ቀላል ጥያቄ ይመስላል፣ ግን ብዙ ክርስቲያኖችን ግራ ያጋባል። ታዲያ ከዚህ ወጥመድ እንዴት እንወጣለን? በመጀመሪያው አማራጭ ላይ ብንቆም፣ ማለትም እግዚአብሔር ስላዘዘው ብቻ ነው ጥሩ የሆነው ካልን፣ እግዚአብሔር ሰውን ያለ ምክንያት ማሳቃየት ጥሩ ነው ቢል ኖሮ ማሳቃየት ስነ ምግባራዊ ይሆን ነበር ማለት ነው እንዴ? እሱማ ፈጽሞ አይሆንም። አየሽ፣ ይህ ደግሞ የእግዚአብሔርን ሕጎች የዘፈቀደ ያደርጋቸዋል። በሁለተኛው አማራጭ ብንሄድስ? ጥሩ ስለሆነ ነው እግዚአብሔር ያዘዘው ካልን ደግሞ ከእግዚአብሔር ውጭ የሆነ እሱ ራሱ የሚገዛበት ሌላ የጥሩነት መለኪያ አለ ማለት ነው። ትእዛዝ ጽንሰ ሐሳብ ይላለሁ። እሱ ምንድን ነው? አጣብቂኝው ጥሩና መጥፎ የሚለውን ነገር ከእግዚአብሔር ትእዛዝ ጋር ብቻ እያያይዞ ነው የሚያየው እንጂ ከእግዚአብሔር ባህሪ ጋር አያገናኘውም። ትክክል፣ አምጥሸሸዋል። ሶስተኛው አማራጭ የሚነግረን ራሱ የእግዚአብሔር ተፈጥሯዊ ባህሪ የጥሩነት መለኪያ መሆኑን ነው አይደል? አዎ፣ እግዚአብሔር በተፈጥሮ ፍትሃዊ፣ አፍቃሪ፣ ታማኝና ቅዱስ ነው። ትእዛዛቱ ደግሞ ከዚህ ቅዱስና አፍቃሪ ባህሪው የሚፈልቁ መገለጫዎች ናቸው። ስለዚህ ስነ ምግባር ከእግዚአብሔር ውጪ የሆነ ራሱን የቻለ የተለየ ሕግ አይደለም። በሌላ በኩል ደግሞ የእግዚአብሔር የዘፈቀደ ውሳኔም አይደለም። ማለት ሕጉ ከራሱ ከፈጣሪ ተፈጥሮ የሚመነጭ ነው ማለታችን ነው። ልክ ነሽ። ለምሳሌ እግዚአብሔር አትዋሽ የሚለው ውሸትን ዝም ብሎ ስለጠላው አይደለም፣ ራሱ እውነት ስለሆነ ነው። ትእዛዛቱ የባህሪውን ነጸብራቆች ናቸው። በዚህ ምክንያት ከዩቲፍሮ አጣብቂኝ በቀላሉና በምክንያታዊነት መውጣት እንችላለን። አስገራሚ ነው። እንግዲህ አሁን ከመጨረሻ የውይይታችን ክፍል ላይ ደርሰናል። ከእግዚአብሔር ስነ ምግባራዊ ባህሪና ተፈጥሮ በመነሳት ወደ ረቂቁ የፍልስፍና እውነታ እንሻገራለን። እሺ፣ አልቪን ፕላንቲንግ ያቀረበው ኦንቶሎጂካል መከራከሪያ ወይም የህልውና መከራከሪያ ማለት ነው። አዎ፣ ይሄ ትንሽ ጥልቅ ነው። ይህ ጽንሰ ሐሳብ ሊኖሩ ስለሚችሉ ዓለማት ወይም ፖሲብል ወርልድስ ያነሳል አይደል? እኔ ይህንን ሳስበው ወደ ጂኦሜትሪ ትምህርት ይመልሰኛል። እንዴት መሰለሽ? ለምሳሌ ፍጹም የሆነ ክብ እንውሰድ። በተጨባጩ ፊዚካሊ ዓለምን ላይ 100% ፍጹም የሆነ ክብ የቱም አናገኝም። ግን በሂሳብና በሎጂክ ሕግ ውስጥ የዚያ ፍጹም ክብ መኖር በሁሉም ስፍራና ስፋት ውስጥ የግድ መኖሩ ማይካድ እውነታ ነው። ዋው! ይህን የፍጹም ክብ ምሳሌሽን ወደዋለሁ። የፕላንቲንግ መከራከሪያ ፈጣሪን በዚህ መልክ ነው የሚያየው። ከሁሉ የላቀ ታላቅነት ያለው አካል ብሎ ይጀምራል። የፕላንቲንግ ሎጂክ የሚሰራው በዚህ መንገድ ነው። ከሁሉ የላቀ ታላቅነት ያለው አካል ስንል በእውቀቱ፣ በኃይሉ እና በስነ ምግባራዊ ፍጹምነቱ አቻ የሌለውን ሊታሰብ ከሚችለው ሁሉ በላይ የሆነውን አካል ማለታችን ነው። ፕላንቲንግ ሞዳል ሎጂክ የተባለውን የፍልስፍና ጥበብ በመጠቀም ይህንን ያብራራል። ይህ ከሁሉ የላቀ የሆነ አካል በአንዱ ሊኖር በሚችል ዓለም ውስጥ መኖሩ ይቻላል ከተባለ በሁሉም ዓለማት ውስጥ መኖሩ የግድ ይሆናል ይላል። ቆይ፣ ለምንድን ነው በአንዱ ዓለም ውስጥ መኖሩ ከቻለ በሁሉም ውስጥ መኖሩ ግድ የሚሆነው? ምክንያቱም በአንድ ዓለም ብቻ ኖሮ በሌላው የማይኖር ከሆነ በሁሉም ዓለማት ከሚኖር ሌላ አካል ያንሳል ማለት ነው። ገባኝ። ነገር ግን ያወራን ያለነው ከሁሉ ስለላቀ አካል ስለሆነ ከሱ የሚበልጥ ሊኖር አይችልም። ስለዚህ በሁሉም ዓለማት እንዲሁም እኛ ባለንበት በተጨባጩ ዓለም ውስጥ መኖሩ ግድ ነው። ይህ ልክ እንደ ሂሳብ እውነት ነው ማለት ነው። ልክ ነሽ። እግዚአብሔር እንደ ሂሳብ እውነት ነው። አንድ የሂሳብ ስሌት ወይ ፍጹም ልክ ነው ወይም ፍጹም ስህተት ነው። ግማሽ ልክ የሚባል ነገር የለም አይደል? አዎ፣ የለም። በተመሳሳይ እግዚአብሔርም ወይ በግድ ይኖራል ወይም መኖሩ ፍጹም የማይቻል ነው። ነገር ግን የእግዚአብሔር መኖር ፍጹም የማይቻል መሆኑን ሎጂካዊ ቅራኔ እንዳለው የሚያሳይ ምንም ምክንያት ስለሌለ መኖሩ የሚቻል ከሆነ ደግሞ መኖሩ የግድ ይሆናል ማለት ነው። ይገርማል። እግዚአብሔር መኖሩ ብቻ ሳይሆን አለመኖሩ የማይቻል መሆኑን ነው ይሄ መከራከሪያ የሚያሳየው። በእውነት ይህ በጣም ጥልቅ ነው። አሁን የዛሬውን ዳሰሳችንን ስንቋጭ ክሬግ ያቀረባቸውን እነዚህን ጽንሰ ሐሳቦች በአንድነት ስናያቸው የሚሰጡት ትርጉም ይበልጥ ጎልቶ ይታየኛል። አዎ፣ ሁሉም እያያዛ ነው። የሂሳብ ዕድልና የዓለማችንን አስደናቂ ረቂቅ ንድፍ ተመልክተናል። የሥነ ምግባርን እውነተኛና ተጨባጭ ምንጭ አይተናል። አንዱም ፈጣሪ በሁሉም ሊኖሩ በሚችሉ ዓለማት መኖሩ ግድ መሆኑን በኦንቶሎጂካል መከራከሪያ ዳሰሰናል። እነዚህ ሁሉ ለየብቻቸው የቆሙ ሐሳቦች አይደሉም አይደል? በትክክል።
እነዚህ ሁሉ መከራከሪያዎች ብቻቸውን ሲቆሙም ጠንካራ ናቸው። ነገር ግን በአንድነት ሲታዩ ልክ እንደ ጠንካራ የጦር ሜዳ ልብስ እርስ በርስ የተሳሰሩ ናቸው። አንዱ መከራከሪያ የሌላውን ክፍተት ይሞላል። አዎ፣ እንደ ሰንሰለት ተያይዘዋል። የዓለም ንድፍ ታላቅ ኃይል እና አእምሮ መኖሩን ሲያሳይ፣ የሥነ ምግባር መከራከሪያውን ደግሞ ያ ታላቅ አእምሮ ዝም ብሎ ኃይል ብቻ ሳይሆን ፍጹም ቅዱስ አፍቃሪ እና ግላዊ አምላክ መሆኑን ያረጋግጥልናል። በእርግጥ አጠቃላይ ምስሉ ለወንጌላውያን ክርስቲያኖች እምነታቸው በጭፍን የሚደረግ ሳይሆን እጅግ ጠንካራ በሆነ አእምሯዊ፣ ሳይንሳዊ እና ስነ ምግባራዊ እውነት ላይ የተመሰረተ መሆኑን ነው የሚያሳየው። በጣም ኃይለኛ ሐሳብ ነው። እንግዲህ ከመሰናበታችን በፊት ግን ሁላችንም ቆም ብለን ልናስበው የሚገባ አንድ የመጨረሻ ሐሳብ አለኝ። እኛ ክርስቲያኖች እነዚህን ታላላቅ የፍልስፍናና የሳይንስ መከራከሪያዎች ማወቃችን ጥሩ ነው። ግን ወደ ሕይወታችን ስናመጣውስ? እንዴት ማለት? ዓለማችን በፈጣሪ እጅግ አስገራሚ በሆነ ጥበብ ከተነደፈች እና የሱ ቅዱስ ባህሪ የዓለማችን የሥነ ምግባር ሕግ መሠረት ሆኖ ከተሰፋ፣ ይህ እውነት ዛሬ እዚች ቅጽበት በዕለት ተዕለት ሕይወታችን ውስጥ የምናደርጋቸውን ትንሽ እና ተራ የሚመስሉ ውሳኔዎችን እንዴት ይቀይረዋል? በጣም ጥልቅ ጥያቄ ነው። በሥራ ቦታችን፣ በቤታችን፣ ማንም በማያየን ጊዜ የምናደርጋቸው እነዚህ የሥነ ምግባር ውሳኔዎች ዝም ብሎ የሰው ልማዶች ሳይሆኑ የዘላለማዊነት አስተጋባዮች ሊሆኑ አይችሉምን? እነዚህ ሕጎች ከፈጣሪ ልብ የሚመንጩ ከሆኑ የምናደርገው የእያንዳንዱ ትክክለኛ ውሳኔ የዚያን ታላቅ ነዳፊ ባህሪ በዚች ምድር ላይ ማንጸባረቅ ማለት ነው። ይህንን ጥልቅ ሐሳብ እየሰላሰላችሁ እንድትቆዩ በመጋበዝ የዛሬውን ጥልቅ ዳሰሳችንን እዚህ ላይ እናጠናቅላለን። የነበረን ጊዜ አስደሳች ነበር። ቻው።